ሰላም እንዴት አላችሁ? ትዕግስት ኃይል አለው። ዛሬ ስለ ትዕግስት አስደናቂ ኃይልና ለምን በሕይወት ስኬትና እርካታ ለማግኘት አስፈላጊ ንጥረ ነገር እንደሆነ ላጋራችሁ እፈልጋለሁ። ብዙውን ጊዜ ቅጽበታዊ እርካታን ከፍ አድርጎ በሚመለከት ዓለም ውስጥ ታላላቅ ነገሮች ጊዜ እንደሚወስዱ ማስታወስ ይኖርብናል። ትዕግስት መንገዳችን ላይ የሚያጋጥሙንን ፈተናዎች ለማሸነፍ ወሳኝ የሆኑ እንደ ጽናትና ጥንካሬ ያሉ በጎ ባህሪያትን እንድናዳብር ያስችለናል። ለመብቀል የምድርን ክብደት መሸከም እንዳለበት ዘር ሁሉ ህልሞቻችንንም ብዙውን ጊዜ ወደ ፍጻሜው ከመምጣታቸው በፊት የመጠበቅና የጥርጣሬ ጊዜያችን እንድንጸና ይጠይቁናል። እያንዳንዱ የመወሰን ጊዜ፣ እያንዳንዱ መሰናክልና የምንጠብቀው እያንዳንዱ ነገር ከፊታችን ለሚጠብቀን ታላቅ ምርታ እያዘጋጀን ነው። በትዕግስት መማር ማለት ስራ ፍት መሆን ማለት አይደለም። እያንዳንዱ ታላቅ ስኬት በጊዜና በጥረት እንደሚጀምር መረዳት ማለት ነው። በህይወታችሁ ውስጥ ያደረጋችሁትን በጣም ተፈታታኝ የሆኑ መንገዶችን አስብ። የተፈጥሮን ፍጥነት ተቀበል። ቁልፉ ትዕግስት ነው። ለውጥ የሚከሰተው ከአበባ ቀስ በቀስ ወደ ተራራ አፈጣጠር ድረስ ባለው ግጥም እንደሆነ ተፈጥሮ ያሳየናል። በዛሬው ጊዜ እኛን የሚያነሳሱ በርካታ ስኬታማ ታሪኮች በትዕግስት የተጀመሩ ናቸው። የቶማስ ኤዲሰንን ሕይወት እንደ ምሳሌ እንውሰድ። አብዛኞቹ የሕይወቱ ውድቀቶች ለስኬት ምን ያህል እንደተቃረቡ ያልተገነዘቡ ሰዎች ናቸው። ስፍር ቁጥር የሌላቸው ሙከራዎችና ውድቀቶች ከተካሄዱ በኋላ በመጨረሻ አምፖሉን ፈለሰፈና ዓለምን ለውጦታል። ጉዞ ፈተናዎች ያጋጥሙት ጽናትና ትዕግስት አስደናቂ ውጤት የሚያስገኝ ምስክር ነው። በትዕግስት የመጠበቅ ጥንካሬ ሁላችሁም እንድታስታውሱ ፈልጋለሁ። ትዕግስት የማለፍ ሁኔታ አይደለም፣ የብርታት እርምጃ ነው። በራሳችን እንድናምን ተስፋችንና ጥብቀን እንድንይዝና እንዲሁም ጠንክሮ መስራት እንደሚክሰን እምነት እንዲኖረን ይጠየቅብናል። በሕይወት ውጣ ውረዶች ውስጥ ስንጓዝ በመጠባበቂያ ጊዜ ለራሳችን ደግ መሆንን እንለማመድ። ተስፋ ከመቁረጥ ይልቅ እነዚህን ጊዜያት ለመዘጋጀት፣ ለመማርና ይበልጥ ጠንከር ለማድረግ እንጠቀምባቸው። ሁላችንም በጉዟችን ላይ ትዕግስተኛና ጠንካራ ለመሆን ቃል እንግባ። ስኬት መድረሻው ብቻ ሳይሆን ሂደቱ ራሱ ነው። እያንዳንዱ ቅጽበት፣ እያንዳንዱን ትምህርትና እያንዳንዱን የዘገየ ነገር ተቀበሉ። ምክንያቱም ወደ ተፈጠርከው ሰው እየቀየሩህ ነው። ከሁሉ የተሻለ ነገር ወደፊት እንደሚመጣ አትዘንጋ። ሆኖም ትዕግስትህን ግን ይጠይቃል። ስኬትን ለማግኘት የትዕግስት ጥንካሬ ሊኖር ይገባል። ዛሬ ስለ ትዕግስት አስደናቂ ኃይልና ስኬታማ ለመሆን ስላለው ወሳኝ ሚና መወያየታችን ጥሩ ነገር ሊሆን ይችላል፣ ግን መተግበር አለበት። በከፍተኛ ፍጥነት በሚንቀሳቀሰው በዚህ ዓለም ውስጥ ጊዜ ወስደን ሐሳባችንን ለማዳበርና ጥረታችንን ቀስ በቀስ እንዲያድግ በማድረግ ያገኘነውን ከፍተኛ ጥንካሬ በተደጋጋሚ ቸል ልንለው አይገባም። ትዕግስት መጠበቅ ብቻ ሳይሆን ችግሮችን በጽናት የመወጣት ቁርጥ ውሳኔያችንን የማስቀጠልና የምንከተለውን መንገድ ማመን ያጠቃልላል። ተፈታታኝ ሁኔታዎችና ችግሮች ሲያጋጥሙን ወደፊት እንድንገፋ የሚገፋፋን ስውር ጥንካሬ ማለት ትዕግስት ነው። አንድ የአትክልት ቦታ ለማልማት የሚያደርገውን ሂደት ተመልከት። በምድር ላይ ዘር ትዘራለህ፣ ውሃ እንዲያገኙ ታደርጋለህ፣ እንዲሁም ለፀሐይ ብርሃን ታጋልጣቸዋለህ። ይሁን እንጂ እነዚህ ዘሮች የትዩንም ያህል እንዲበቅልላቸው ብትመኛቸው መቸኮል አይሻም። እድገት ለማድረግ ጊዜ፣ እንክብካቤና ተስማሚ ሁኔታ ያስፈልጋቸዋል። በተመሳሳይም በሕይወታችን ውስጥ እውነተኛ እድገት በጊዜ ሂደት ይከሰታል። አብዛኛውን ጊዜ ስኬታማ መሆን የሚቻለው በአንድ ጀንበር አይደለም። ለብዙ ሰዓታት በትጋት በመስራት ቃል በገባንበት ጊዜና ትዕግስት በማሳየት የተገኘ ነው። በታሪክ ውስጥ እጅግ ታታሪ የሆኑ አንዳንድ ግለሰቦችን ብንመለከት በአንድ ቀን ውስጥ ከፍታቸው ላይ እንዳልደረሱ እናያለን። ከዚህ ይልቅ ጉዟቸው ፈታኝና ጽናት የተንጸባረቀበት ነበር። ለምሳሌ ያህል አልበርት አንስታይን በንድፈ ሐሳባቸው እውቅና ከማግኘቱ በፊት
ብዙ መሰናክል አጋጥሟቸው ነበር። በጣም ብልህ ስለሆንኩ ብቻ አይደለም ችግሮችን ለረጅም ጊዜ መቀጠሌ ነው በማለት በታወቀ ሁኔታ አስተያየቱን ሰጥቷል። ይህም የትዕግስትን ፍሬ ነገ ይኸውም ችግሮች በሚነሱበት ጊዜ ጸንቶ መኖርን ይዟል። በተጨማሪም ትዕግስት በስራችንም ሆነ በግል ህይወታችን ውስጥ የሚያጋጥመንን ውጥረትና ጭንቀት እንድንረዳ ይረዱናል። ትዕግስት ማጣት ከዘላቂ ግቦቻችን እንድንርቅ ሊያደርገን የሚችል የችኮላ ውሳኔ እንድናደርግ ሊያደርገን ይችላል። ትዕግስተኛ እንድንሆን በማድረግ አማራጮችን ይበልጥ በጥንቃቄ መመርመርና ጥበብ የተንጸባረቀበት ምርጫ ማድረግ እንችላለን። ለሚጠብቁት መልካም ነገር ይመጣል የሚል አባባል አለ። ይህ ብቻ አይደለም፣ ጥሩ ውጤት የሚያስገኝ አመለካከት ነው። ከዚህም በላይ ትዕግስት የመቋቋም ችሎታችንን ያሻሽልልናል። እንቅፋት ሲያጋጥምህ ተስፋ መቁረጥ የለብህም። ይሁን እንጂ ትዕግስተኛ ሆነህ መቀጠል ከቻልክና እነዚህን አጋጣሚዎችን እንደ ትምህርት አጋጣሚዎች አድርገን መመልከት ከቻልን ወደፊት ስኬታማ የመሆን አጋጣሚያችን በእጅጉ ከፍ እናደርጋለን። እያንዳንዱ ታላቅ ስኬት የተገኘው አንዳንድ ጊዜ ተስፋ አስቆራጭ ከሆኑ ጥቃቅን እርምጃዎች እንደሆነ አስታውሱ። መንገዳችንን በምንጓዝበት ጊዜ ስህተቶችንና ማስተካከል ያሉብን ድርጊቶችን ለማድረግ ጊዜ እንስጥ። ከእያንዳንዱ ተሞክሮ ጋር የሚመጣውን እድገት ተቀበል። በመጨረሻም እያንዳንዳችሁ ትዕግስት እንድትቀበሉ አሳስባችኋለሁ። ግቦች ላይ ለመድረስ ጥረት በምታደርግበት ጊዜ በሕይወት ውስጥ ይህንን ባህሪ አዳብር። እድገት ጊዜ እንደሚወስድና በመጠበቅ የሚያሳልፈው እያንዳንዱ ጊዜ ለምርምር እድገትና ለመማር ዕድል እንደሆነ መረዳት አለብህ። ተፈታታኝ ሁኔታዎች ሲያጋጥሙ ስኬት ሩጫ ሳይሆን የማራቶን ውድድር እንደሆነ ለራስህ አስታውስ። ጉዞውን አክብር፣ ትናንሽ ዕድሎችን አድንቅ እንዳትንቅ። እናም ታላቅነትን በመከታተል ጸንተህ ቀጥል። ትዕግስተኛና ተጋድሎ ካረግ ሁሌም ስኬት ይከተላል። ሰዎች በመብረቅ ፍጥነት የሚንቀሳቀሱት በቅጽበት ውጤትና ፈጣን መፍትሄ ለማግኘት በሚጠባበቁበት ጊዜ ውስጥ ነው። ሆኖም በጣም ትርጉም ካላቸው ስኬቶች መካከል አንዳንዶቹ በትዕግስት ነገሮች ጊዜ በሚወስድበት ጊዜ ጸንተን እንድንኖር የሚረዳን ጸጥታ የሰፈነበት ጥንካሬ ናቸው። ይህ የንግግር ስብስብ ትዕግስትን ከተለየ አቅጣጫ የሚያብራራ ሲሆን ይህንን ጠቃሚ ባህሪ ለማዳበር የሚጥሩ ሰዎች ጥበብና ተግባራዊ ማስተዋልን ይሰጣል። እያንዳንዱ ንግግር ትዕግስት ስኬትን፣ ወዳጅነትንና የግል እድገትን እንዴት እንደሚቀርጸው አዲስ አመለካከት ይይዝልናል። ሰዎች ፈጣን አስተሳሰብንና አፋጣኝ ውጤትን ሲያደንቁ ትዕግስት ስውር ኃይል ብዙ ጊዜ ቸል ይባላል። ይሁን እንጂ እውነተኛ እድገት፣ ዘላቂ ለውጥና ጉልህ መሻሻል ከዚህ የበለጠ ጥልቅ የሆነ ነገር ያስፈልጋቸዋል። ብዙ ሰዎች ነገሮች ከጠበቁት በላይ ረዘም ላለ ጊዜ ሲወስዱ ይበሳጫሉ። በስራ ቦታ ይህንን የሥራ እድገት ማግኘት፣ አዲስ ችሎታ መማር ወይም የአካል ብቃት እንቅስቃሴ ግብ ላይ መድረስ ጊዜ ይጠይቃል። ይሁን እንጂ መቸኮል ብዙውን ጊዜ ስህተት፣ ውጥረትንና ብስጭትን ያስከትላል። ተፈጥሮ ብዙ ትምህርት ይሰጠናል። ዛፎች ሙሉ ቁመታቸው ላይ ለመድረስ ዓመታት ይፈጅባቸዋል። ወንዞች ለብዙ መቶ ዘመናት ሸለቆዎችን ይቀርጻሉ። ተራሮች የሚፈጠሩት ስፍር ቁጥር በሌላቸው ትናንሽ ለውጦች አማካኝነት ነው። እነዚህ ተፈጥሯዊ ሂደቶች በጊዜ ሂደት ውስጥ ጉልህ ለውጦች ቀስ በቀስ እንደሚከሰቱ ያሳያሉ። ትዕግስት ማዳበር ያልተጠበቁ ጥቅሞች ያስገኛል። ውጥረትን ይቀንሳል፣ የተሻለ ውሳኔ እንድናደርግ ይረዳናል፣ እንዲሁም ግንኙነታችንን ያጠነክረዋል። ታጋሽ የሆኑ ሰዎች ብዙውን ጊዜ ሌሎች ነገሮችን ለማየትና ለማሰብ ጊዜ ስለሚወስዱ ሌሎች የሚያመልጧቸውን አጋጣሚዎች ያስተውላሉ። ትዕግስተኛ መሆን ሲባል በቸልታ ማለፍ ማለት ግን አይደለም። ከዚህ ይልቅ ግቦች ላይ ለመድረስ ያለማቋረጥ ጥረት በማድረግ ረጋ ማለትና ትኩረት መስጠት ማለት ነው። አንድ ድንቅ የሆነ ስነ ጽሑፍ ስራ ብዙ ጥንቃቄ የተሞላበት ብሩሽ እንደሚያስፈልገው ሁሉ መልካም ነገሮችም በጊዜ ሂደት እንደሚያድጉ መረዳት ማለት ነው። ይህ የአስተሳሰብ ለውጥ ሁሉንም ነገር
ይለያል። የዘገየ ጊዜ በድንገት ለመማርና ለማሻሻል የሚያስችል አጋጣሚ ይፈጠራል። ያጋጠሙን ንቅሳቶች አካሄዱን እንደገና የመገምገምና የማስተካከል አጋጣሚ ይሆናሉ። የመጠበቅ ጊዜ ለእቅድና ለዝግጅት ውጤታማ ጊዜ ይሆናል። ዓለማችን ነገሮችን በቅጽበት የሚደረግበት ሰዓት ጊዜ ደርሰናል። ይሁን እንጂ አንዳንድ ጉዳዮች በጊዜ ሊፋጠኑ አይችሉም። ትዕግስትን ለማዳበር በየዕለቱ በርካታ አጋጣሚዎችን ይከፍትልናል። ሱቅ ውስጥ በመስመር መጠበቅ፣ የትራፊክ መጨናነቅ ንጹህ እንዲሆን ማድረግ፣ የሰከነ የኢንተርኔት ግንኙነት ማስተዳደር፣ እነዚህ ጥቃቅን አጋጣሚዎች የመረጋጋትና የመረጋጋት ችሎታን ይፈታተናሉ። ትዕግስቱን ለመማር ጉዞ የሚጀምረው አስፈላጊነቱን በመገንዘብ ነው። ጥናቶች እንደሚያሳዩት ትዕግስት የሚያሳዩ ግለሰቦች ብዙውን ጊዜ የላቀ ውጤት ያስገኛሉ። ረዘም ላለ ጊዜ ከባድ ስራዎችን ያከናውናሉ። ለሌሎች በትኩረት ይከታተላሉ። ይበልጥ ሆን ብለው ውሳኔ ያደርጋሉ። እነዚህ ባህሪያት በሙያም ሆነ በግል ለተሻሻለው ውጤት አስተዋጽኦ ያደርጋሉ። ቴክኖሎጂ አፋጣኝ መፍትሄ የሚሰጥ ቢሆንም እውነተኛ እድገት ግን ጊዜ ይጠይቃል። አዳዲስ ችሎታዎችን ማዳበር፣ በተደጋጋሚ ልምምድ ማድረግ አስፈላጊ ነው። እምነት መጣል አስተማማኝነትን ይጠይቃል። አንዳንድ ንግድ ለማስፋፋት የማያቋርጥ ጥረት ማድረግ ያስፈልጋል። ፈጣን መፍትሄዎች ዘላቂ ውጤት አያስገኙም። በዕለት ተዕለት እንቅስቃሴዎቻችን ላይ ጥቃቅን ማስተካከያዎች ማድረግ ትዕግስትን ሊያሳድግ ይችላል። ውጥረት ሲሰማህ ጥልቅ እስትንፋስ መውሰድ አለብህ። ትዕግስት መረጋጋትን ያዳብራል። በአፋጣኝ ከመበሳጨት ይልቅ በረጅም ርቀት ላይ ባሉ ዓላማዎች ላይ ትኩረት ለማድረግ የሚረዳ ነው። እንዲህ ያሉ የአእምሮ ግልጽነት የተሻለ ውሳኔ ለማድረግና ይበልጥ አስደሳች ውጤት ለማግኘት ያስችሉናል። መጀመሪያ ላይ ጊዜ አባከነ መስሎ የሚታየው ነገር ብዙውን ጊዜ ጉልህ የሆኑ ተግባሮችን አከናውነን ሊሆን ይችላል። በትዕግስት የምንጠብቅበት ጊዜ በቂ ዝግጅት ለማድረግ ያስችለናል። ለሌላ ጊዜ ማስተላለፍ እቅዶችን ለማሻሻል የሚያስችሉ አጋጣሚዎችን ይፈጥራል። እንቅፋቶች የመማርና የማሻሻል ዘዴዎችን የመከታተል አጋጣሚ ይፈጥርለታል። ወደ ኋላ መለስ ብለን ስናስበው ብዙ ሰዎች በትዕግስት መጠበቅ ያልተጠበቀ ጥቅሞችን እንዳስገኘላቸው ተገንዝበዋል። በሕይወት ውስጥ ብዙ ክህሎቶችን የምንማር ቢሆንም ትዕግስት ግን እጅግ ጠቃሚ ከሆኑት መካከል ነው። ታላላቅ መሪዎች መቼ ወደፊት መግፋትና መቼ መጠበቅ፣ መቼ መናገርና መቼ ማዳመጥ፣ መቼ እርምጃ መውሰድና መቼ መመልከት እንደሚቻል ያውቃሉ። ታጋሽ መሪዎች ሰዎች ለመማርና ለማደግ የደህንነት ስሜት የሚሰማቸውን አካባቢ ይፈጥራሉ። ተሰጥኦ ማዳበር ጊዜ እንደሚወስድ ይገነዘባሉ። ሁሉም ሰው በራሱ ፍጥነት እንደሚዳብር ስለሚያውቅ የሌሎችን ችሎታ ይመለከታሉ፣ እንዲሁም በጥንቃቄ ያደርጉታል። ሰዎች በችኮላ እንዲያደርጉ ጫና አይሰማቸው። ጊዜ ወስደው አማራጭ በጥንቃቄ ያጤናሉ። ነገሮችን ለማሰብ ጊዜ በመውሰዳቸው ፍርድ እንደማይገጥማቸው ስለሚያውቁ ሐሳቦችን በነፃነት ያካፍላሉ። ታጋሽ መሪዎች ተፈታታኝ ሁኔታዎችን ለየት ባለ መንገድ ያቀርባሉ። ችግሮች በሚከሰቱበት ጊዜ አፋጣኝ መፍትሄ ከመፈለግ ይልቅ የረጅም ጊዜ ተጽዕኖዎችን ያስባሉ። ጊዜያዊ መፍትሄዎችን ከመፍጠር ይልቅ ዘላቂ መፍትሄዎችን በመፍጠር ላይ ያተኩራሉ። አዳዲስ ፕሮጀክቶችና እርምጃቸውን ለማስፋፋት ጊዜ ያስፈልጋቸዋል። ታጋሽ መሪዎች ይህንን ሀቅ ይገነዘባሉ። በጥንቃቄ ለመመርመርና ለማጣራት ጊዜ ይመድባሉ። ወደ ገበያ መቸኮል ብዙውን ጊዜ ክፍተት፣ ስህተት ሊያስከትል እንደሚችል ይገነዘባሉ። ትዕግስት ውጤታማ በሆነ መንገድ የሐሳብ ልውውጥን ማድረግ ያሻሽላል። በትጋት የሚያደምጡ መሪዎች ስለ ጉዳዮች የተሻለ ግንዛቤ ያገኛሉ። በቃላት ያልተነገሩ ጭንቀቶችን ይለዋወጣሉ። በእውቀት ላይ የተመሰረተ ውሳኔ እንዲያደርጉ የሚረዷቸውን ስውር የሆኑ ነገሮችን ይመለከታሉ። ይህ ጥልቅ ማስተዋል ብዙ ጉዳዮች ከመነሳታቸው በፊት ለማስወገድ ይረዳቸዋል። ድርጅታዊ ለውጦች ለመመስረት ጊዜ ያስፈልጋቸዋል። አዳዲስ ልማዶች ለማዳበር ልምምድ ማድረግን የሚጠይቁ ናቸው። የተለያዩ የአሰራር ዘዴዎች ማስተካከያ ማድረግ ያስፈልጋቸዋል። አዳዲስ ዘዴዎች ውጤታማ መሆናቸውን ለማሳየት ጊዜ ይወስዳሉ። መተማመንን መገንባት ጊዜ ይጠይቃል። ታጋሽ መሪዎች እምነት የሚጣልባቸው መሆናቸውን በተደጋጋሚ ያሳያሉ። ቃል ኪዳናቸውን ያለማቋረጥ በተግባር ያሳያሉ። ቃል ኪዳናቸውን በተደጋጋሚ በመፈጸም እውነታቸውን ያጸኑታል።
እነዚህ ድርጊቶች ለስኬት መሰረት ይጥላሉ። ብዙውን ጊዜ ስኬት የሚገኘው ድንገተኛ መሻሻል በማድረግ ሳይሆን በቋሚነት በመሻሻል ነው። በችኮላ ስራ መስራት ብዙውን ጊዜ ተጨማሪ ስራ ይጠይቃል። በችኮላ ውሳኔ ማድረግ ብዙውን ጊዜ መጥፎ ውጤት ያስከትላል። በአጭር ጊዜ ውስጥ መፍትሄዎችን በአብዛኛዎቹ አዳዲስ ችግሮች ያስከትላሉ። አሳቢነት የተሞላበት አመራር እነዚህን ውድ ስህተቶች ከመፈጸም ይቆጠባል። ውጤታማ አመራር ዘላቂ የሆነ ስሜት ይቀሰቅሳል። እነዚህ ጽንሰ ሐሳቦች ለሁሉም አይነት ድርጅቶች ጠቃሚዎች ናቸው። ትናንሽ ቡድኖችም ሆነ ትላልቅ ድርጅቶች ማስተዳደር ትዕግስት የተሻለ ውጤት ያስገኛል። ከሌሎች ጋር ያለንን ግንኙነት ያጠነክራል። የቡድን ችሎታን ያሳድጋል። እንዲሁም ዘላቂ ስኬት እንዲኖረን ያደርጋል። በግል ግንኙነታችን ላይ ጠንካራ ግንኙነትን ለመገንባት ትዕግስት ያስፈልጋል። ፈጣን ግንኙነት ለመመስረት ቀላል ሊሆን ቢችልም ጥልቀት ያለው ትስስር ለመመስረት ግን ጊዜ ይጠይቃል። እምነት መጣል፣ ማስተዋልና እውነተኛ እንክብካቤ ማድረግ በጊዜ ሂደት በርካታ ትናንሽ ወቅቶችን በማሳለፍ በዝግመተ ለውጥ አማካኝነት እየተሻሻለ ነው የሚመጣው። እያንዳንዱ ዝምድና ተፈታታኝ ሁኔታዎች ያጋጥሙታል። የተለያዩ ባህሪያት ማስተካከያ ማድረግ ያስፈልጋቸዋል። የተለያዩ የሐሳብ ልውውጥ አሰራሮች የመረዳት ችሎታ ያስፈልጋቸዋል። የተለያየ አስተዳደግ ያላቸው ሰዎች የተለያዩ አመለካከቶችን ይዘዋል። ትዕግስት እነዚህ መከፋፈሎችን ድልድይ ለማድረግ ያገለግላል። ሰዎች በዝግመተ ለውጥ አማካኝነት በተለያዩ ፍጥነቶች ይዳብራሉ። አንዳንዶች ከአዳዲስ ሁኔታዎች ጋር ቶሎ ቶሎ ሲላመዱ፣ ሌሎች ደግሞ ለውጥ ለማድረግ ተጨማሪ ጊዜ ያስፈልጋቸዋል። ትዕግስት እያንዳንዱ ሰው በራሱ መንገድ እንዲያድግ የሚያስችል ቦታ እንዲኖረው በማድረግ ውጥረት ውስጥ ከማስገባት ይልቅ ግንኙነቶቹ እንዲሻሻሉ ያደርጋል። ከታካሚ ጋር ባለን ግንኙነት ውስጥ ማዳመጥ በጣም አስፈላጊ ነው። ከልብ ለመስማት ጊዜ መስጠቱ አክብሮት እንዳለን ያሳያል። ግለሰቦች ሀሳባቸው ሙሉ በሙሉ እንዲገልጹ መፍቀድ አለብን። እምነት የሚጣልበት እንዲሆን ያደርገናል። ጊዜ ወስደህ የተለያዩ አመለካከቶችን መረዳትህ መፍትሄ ለማግኘት ሊረዳ ይችላል። የችኮላ ምላሽ ከመስጠት መቆጠብ ብዙ ጭቅጭቅ እንዳይባባስ ይረዳል። በተለይ ከቤተሰብ ጋር ያለው ግንኙነት ትዕግስት በማሳየት እንጠቀማለን። በትዕግስት ከተጠናከርን ጓደኝነታችንም እንደዛው ይጠነክራል። እውነተኛ ጓደኞች በጣም በሚጨቃጨቁበት ጊዜ አንዳቸው ለሌላቸው ቦታ ይሰጣሉ። አንድ ሰው የተለየ ጊዜ እንደሚያስፈልገው ይገነዘባሉ። ይህ የታጋሽነት ዝንባሌ ጤናማ ወዳጅነትን ጠብቆ ለማቆየት ወሳኝ ነው። በአስቸጋሪ ጊዜያት ሌሎችን ለመረዳት ትዕግስት ያስፈልጋል። አንዳንድ ግለሰቦች ስሜታቸውን በግልጽ ሲገልጹ፣ ሌሎች ደግሞ ይበልጥ ስውር በሆነ መንገድ ስሜታቸውን ይገልጻሉ። እያንዳንዱ ሰው ሐሳቡንና ስሜቱን እንዴት እንደሚገልጽ ለማወቅ ትዕግስት አስፈላጊ ነው። ስኬት በአንድ ጀንበር የሚከናወንበት ጊዜ በጣም ጥቂት ነው። ከእያንዳንዱ ስኬት በስተጀርባ ስፍር ቁጥር የሌላቸው ሰዓታት የማያቋርጥ ጥረት ይከናወንበት ነበር። በንግድ ሥራ ስኬታማ መሆን በትዕግስት የሚቀርብ አቀራረብ ይጠይቃል። የደንበኞች አመኔታ መገንባት ጊዜ ይጠይቃል። ጠንካራ ቡድኖችን ለማዳበር የማያቋርጥ ጥረት ማድረግ ያስፈልጋል። አስተማማኝ የሆኑ ስርዓቶችን መፍጠር በጥንቃቄ መመርመርን ይጠይቃል። እነዚህ መሰረቶች ዘላቂ እድገትን ይደግፋሉ። ገንዘብ ነክ የሆኑ ግቦች በትዕግስት ከሚጠቀሙበት መንገድ ጥቅም ማግኘት ይችላሉ። በየጊዜው ገንዘብ ማጠራቀም ጊዜ እያለፈ በሄደ መጠን ይጨምራል። ኢንቨስትመንት ለማድረግ ጊዜ ያስፈልጋል። ጥሩ የገንዘብ ልማድ በቋሚነት ተግባራዊ በማድረግ ውጤት ያስገኛል። ትዕግስት በተለያዩ የህይወት ዘርፎች ስኬታማ መሆንን እንዴት እንደሚነካ ጎላ አድርጎ ይገልጻል። ጊዜ ወስዶ ነገሮችን በተገቢው መንገድ ማከናወን ከመጣደፍ የተሻለ ውጤት እንደሚያስገኝ እሙን ነው። ማንኛውም ሰው እነዚህን ትምህርቶች በማካተት የበለጠ ትዕግስት ማዳበርና በስራቸው የበለጠ እርካታ ማግኘት ይችላል።